ዝና ወይ ከብቶችን ወዲ በያቸው ዝናቡም ተፈፍሯል ነይ አረ ከብቶች መንጋው ጋር ተቀላቅለዋል ናማ ጫፋውን እንሰብስበው ናማ መጣው ደግ መጣው እንግዲህ ታርሽን ሰብስበው አረ እንዴ ብላለን በያንቺ ከላይ ያለውን ወደታች በይልኝ አንቺ ወደታች አርሺውን ደሞ እኔ ከምረዋለሁ እሺ እኔ ወደታች ልላለሁ አንተ እዛው ከምር አንተ ሰው የምሳ ሰዓት አልደረሰም እንዴ እስኪ ሰዓት ነው ዛሬ ደግሞ በጠዋቱ ራበሽ አረ ገና ሰዓትም አልደረሰ አረ ዛሬ ስራ ነኝ እንደው ለምን እንደሆነ አላውቅም በጠዋቱ ቸራው ለኝም አላልሽ መሰለኝ ራበነ ከቸራው ለኝ ጋር ምን አገናኘው አንተ አይ አንቺ ደግሞ መጀመሪያ የመጣንበትን ስራ እንስራ ገጠር ከዚህ በኋላ እግሬ ድርሽ አትልም ደግሞ ሲዘፈንላት ፊልም ሲሰራላት የሚያምር ነበር የሚመስለኝ ገጠር በመወለዳችን ስንቶቹ የሚቀኑ አሉ ዛሬ አንቺ እዚህ መጥተሽ እንደዚህ ትሆኛለሽ ኧረ እባክህ እዛ አይዞህ ተነስ በጣም ጉዳይ እንዴ ተነስ በቃ እሺ አይዞህ በፈጣሪ በቃ አልተጎዳሁም ደግሞ ገጠር ነው ያደኩት ብለህ ስትጎርራለህ እንዴ በጣም ነው የምትገርመው አቡነ ይውረጅ በእናትህ ኧረ ከሰል ቆይ ገጠር የሚባለው ባዶ ሜዳ ስለሆነ ነው እንዴ ያምራል የሚባለው ነገሩ ምን ታደርጊ እዛው ከበዛበት ቦታ ስትፈነጥሽ ይዋልሽ እሱ ይሻላል እኮ እያየሁ ነው አይደል ኧረ እባክሽ ይኸውልሽ አሁን ማዞሪያ ቤት ሲለን ወተቱን እርጎውን እንጀራውን ስበይ ከተማ መፈጠርሽን ትረሺዋለሽ እባክህ ወደዛ ሳይበላ ይቅር እንዴ ማሞት አለብኝ እንዴ አይሽ ቤት ነው የምንሄደው ተወለድኩበት ትላለህ እንጂ ከነ ሀገሩ እኮ አታውቀውም ምንድነው በቃ በዚህ በኩል እንሂድሽ እንዴ ዝም ብለን በዚህ በኩል እንሂድ ከዚህ ችግር አለው ኧረ በፈጣሪ እዛ ጋር ሰው አየሁ ልበል እንዴ ና ከብት ነው ቆይ እዚህ ሀገር ሰማያዊ ከብት አለ እንዴ እየቀለድሽ ነው ቆይ ሰማያዊ ከብት ቤት ነው እባክሽ ያለ መሰለኝ ለኔ በእንጓዝ አታስቂኝ እባክሽ ኧረ ቀስ በል ኦኬ አዎ ትክክል ነሽ እዛ ጋር ሰው አይተሻል እኮ ተሳሳተ እንዴ ነገር እንጠይቃችኋለን እሺ ስለደረክበት መንገድ የሚረሳው እንዴ ብዙ ነገር ይቀየራል እኮ ምን ሆነሽ ነው አንቺ እንኳን ሲንታላ አመት ቆይቼ በአመት በሁለት አመት ብዙ ነገር ይቀየራል አንቺው የት ሀገር ሰዎች ናቸው በዚህ እየመጡ ያሉት የምኑን አውቄው በለ ወይኔ እነዚህንስ ጭራሽንም አላውቃቸውም ማለት ይመቱናል እንዴ አይ እናንተስ አይመጡሽም ምንድን ነው የምትለው ለማንኛቸውም ግን እንጠይቃቸው የፈለገውን ነገር ይበሉ አንተ ጠይቃቸው ሰላም ዋለች ዛር መስገን አይ ከሩቅ ከተማ ነበር የመጣነው ሳሲት እና የሱስረው በዚህ ነው ሳሲት በዛ በኩል ነበር እኮ የሚያስወርደው መንገዱ እኮ ተሳስታችኋል ጉድ ሆኖናል ከዚህ በኋላ ሩቅ ያስሄዳል አይ ሩቅስ አይደለም እንዴው መንገድ መሳታችሁ ነው እንጂ
ለምን በጃችሁ? አይ ይሁን ለማንኛውም መንገዱን ግን ብትጠቁሙ እንደው ሰውነታችሁን ዘል ብሏል እርቧችኋል እንደው መሰለኝ እንደው ትንሽኛ ምሳ ስለያዝን አብረን እንቋደሳት ነው ያንን ምሳ ጫካዛችሁ እየመጣችሁ? አዎ ቀያችን ሩቅ ስለሆነ ስንቃችንን ቋጥረን የምንመጣ በሉ ነው በሉ ያለውን እንቃመስ። አይ እኛ እንኳን መንገድ ብታሳዩ አይ እንደውና አይ መንገድ ያሳዩ እኛ እንኳን ችግር የለው ኖ ይቅርብን መንገድ ብታሳዩን ደስ ይላል። አዎ መንገድ ያሳዩ ና በል ነው ችግር የለው መንገድ ያሳዩ በሉ ነው እንጂ መንገዱን ያሳዩን ችግር የለው አሃ አፈርሶን ስለ አረ ችግር የለው መንገዱን ብቻ ያሳዩን እንደው አፈርሶን ችግር የለው መንገዱን ያሳዩ አረ ነው አንተ መንገዱን ብቻ ያሳዩን ችግር የለው እንደው አፈርሶን ችግር የለው ኖ ወይ እማ ይቅርብኝ። አረ አፈርሶን ዝብብይሽ አይ ብንሄድ ይሻላል ይመሽብናል እንዴ ኑ በሉ እዚህ አለቷ ጋር ተቀመጡ። እሺ ተቀመጣለሁ ቁጭ እኔም የምትበላው ይዤንም በሉ አንተ ምን ያደርጉ ነው ጎትተው ያስቀመጡን እንዴ? ምን ያደርጉሻል? እንብላ ነው ያሉሽ። እኔ ልቤ ፈርቷል እንዴ? ቅጠሉ ምንድን ነው? እኮ ንጹህ ነው እንዳይቆሽሽ ነው። ተፈጥሯዊ ቅጠል ነው እኮ ቅጠሉ እና እሺ በሉ እየበላችሁ እሺ ስማ አምቦ ለፍስ ቅዱስ እጃችሁን ብታጠቡት ምን አለበት? እጃችሁ እኮ እንዳለ ጭቃ ነው። እናቴ እጃችንም ንጹህ ነው፣ ማሳውም እኮ ንጹህ ነው። የኔ ልጅ እንዴ እና ሳትታጠቡ ነው የምትበሉት? እኔ እኮ እጃችሁ ቆሽሿል ያልኩት። አይ እናቴ በዚህ እጃችን አምርተን ነው እኮ የህተሜን ሰው ጉሮሮ ምን ሞላ እና በሉ እንጂ ብሉ ልጆች። እሺ እንጂ እኔ ትንሿን ብቻ ነው የምበላው። ይቆይሽ እንደው ማጉርስሽ አልፈልግም፣ እራሴ እበላለሁ። ይሁን አጉርስሽ እቺ ብቻ አልፈልግም። እንዴ እኔ እንጀራውን አልበላም። ለምን ቀረብሻ? ይጣፍጣል። እሺ በሉ ልጆች እየበላችሁ አይ ልጅ ገጠሩ አዲስ ሆነብሽ እንዴ? በይኝና ነጭ አይ እኔ በቃኝ። አፈርሶን በቃኝ የምር እኔ በቃኝ። ንገራት እንዴ ኧረ አፈርሶንልሽ አልኩሽ የኔ ልጅ። አይ ራስሽ እውነት እኔ በቃኝ እንዴ አንተ ንገራት። ምንድን ነው አፈርሶንልሽ? በቃኝ እኔ ጠግቤያለሁ። ታያት በእጇ ትበላለች። እንዴት በጭቃችንም ጎርሶ ና ጎርሶ እሺ በይኝ። አየው ምን ሆንኩ? ለምን አጎርሽላት? ምንም እንደውም በቃኝ እንዴ ለምን ተዋት ያሸኛው አንተ ብይኝ። እሺ በቃ እኔ ላጎርስሽ። እኔ አልፈልግም እንዴ እቺ ብቻ ላጎርስሽና ከዛ በቃ ችግር የለውም። ኡፍ እቺ ብቻ እኔ በቃኝ አልኩህ እኮ። እቺ ብቻ እንዴ መብላት ሙዴ ነው የጠፋው። እቺ ብቻ እሺ አልፈልግም። የራሱ ኮመኩምሽ ኧረ ምን አለ በበላሁት። እንደውም ቢበኝ ይሻላል እንደዚህ ጭቃ እያዩ ከመበላ። ኧረ እባክሽ ብላኝ። እንዴት ነው የሚዋጥልህ? ከጉሮሮ ይወርዳል እንዴ? ቀላል ይዋጥልኛል እንዴ? ብላውሽ ናስቲ ለምን ግን አበይ አንተ በቃ ፍታኝ አልኩህ እንዴ? ኧረ ተይ የኔ ልጅ በይ እንደው ለመንገዱም ያግዝሻል። አባቴ ዝም ብዬ ብሄድ ይሻለኛል። አይ
እናመሰግናለን። በላል ቀላል ይበላልኛል እንዴ? ምግብ ነው እኮ ሲጀመር አውቃ ነው ዘኝ የመጣው። አይ ሀተም የመፈጠር ተሸውደሻል። ምን አለ? እውነታችሁን ነው። አንተ ምን ታሽቀብጠው? እንዴት አላሽቀብጥ? በሉ እንግዲህ የሳሲት ኪዳነ ምሕረት መንገድ በዚህ ታች ነው። እኔም እሸኛችኋለሁ። ላወሬማ አልሰጣችሁም። እናመሰግናለን። እግዚአብሔር ይስጥልኝ። በቃ እንነሳ። በይ እንግዲህ የዝና እቃውን ሸካክፊና ታውቂው ውረጅ። እኔም ልሸኛቸው ልጆች። በሉን እንግዲህ እናጉዝ። እሳቸውን ባናገኝ እኮ ዛሬ ጅብ በልቶን ነበረ። አንተማ የተማስቀርተኝ ነበር። እባክህ ጉራ ብቻ ነው። ባሉ ልጆች ኑ በሉ። እሺ አባዬ እሺ። እንደው ከየት ነው የመጣችሁ? በሉ ከአዲስ አበባ ነው ጋሽ የመጣነው። ከአዲስ አበባ ነው። ከአዲስ አበባ ከአዲስ አበባ በሉ ኑስ ላይ ቀስ ብለሽ